መንፈስ። ልጅነት ከእግዚአብሔር የምናገኘው ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በእናት በአባቶቻችን በእናቶቻችን እቅፍ በ40 ቀንና በ80 ቀን እዚህ መጥተን በአብ በወልድ በመንፈስ ቅዱስም ስንጠመቅ ምን እናገኛለን? መንፈሳዊ ልደትን እናገኛለን። ይህ እናድርግ አይደል እያለ ያለው ጌታ። ይሄ ማለት ነው አሁን ነገረ ድነት ማለት ይሄ እኛ በ40 ቀን ያገኘነውን ልጅነት እኛ በ80 ቀን ያገኘነውን ልጅነት ኒቆዲሞስን አሁን ተጠመቅ አለ። ይህ ስላልኩ አይድነቅህ አለ። ከመንፈስ ቅዱስ መወለድን እንዴት አውቀዋለሁ አትበል፣ ከመንፈስ ስትወለደው በእምነት ነው አለ። ምክንያቱም አለ ነፋስ ሲመጣ አታየው፣ ሲነፍስ ነው የምታየው። ከየት እንደመጣ ወዴት እንደሚሄድ ምን እንደሚመስል አይታይም። ሲወዛወዝ ግን ታይዋል። አይደለም እናየው። አሁን ነፋስ ይነፍሳል አይደል? በየት መጣ? በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ አናውቅም። ምን ይመስላል? ቀይ ነው? ጥቁር ነው? ነጭ ነው? ቢጫ ነው? ወፍራም ነው? ቀጭን ነው ብንባል እናውቃለን? አናውቀውም። መንፈስን የምናውቀው በምንድን ነው? እንዲሁ አየሩ ሲወዛወዝ ነው። መንፈስ ቅዱስ የምንቀበለው ልጅነት ደግሞ ከዚህ የረቀቀ ከደማችን ጋር የተዋሃደ ልጅነት ነው የምናገኘው። ለዛ ነው እኛ ያየነውን የሰማነውን እንናገራለን። ምስክርነታችንን የታመነ ነው። ያየነውን የሰማነውን ምን እንላለን? እንመሰክራለን። ምስክርነታችንን የታመነ ነው። ስለዚህ እናንተ ይህን ምስክርነታችን አልመለሰና ከሱ አውጥቶ ሂድ ለሌሎቹ ለወገኖች ለፈሪሳውያን አስተምር። እኔ የምነግራችሁ የምትድኑበትን ነው። እኔ የምነግራችሁ የአባቶቻችን ተስፋ ነው። እኔ የምነግራችሁ ነቢያቶቻችሁ ያስተማሯችሁን ትምህርት ነው።